ለምሳሌ ሕፃን ሲያለቅስ ለሌላ ሰው አሰቃቂ ድምጽ ነው፣ ለእናትየው ግን ጣፋጭ ድምጽ ነው። እንደራበው እንደጠማው እንዳመመው የምታውቀው ሲጮህ። ለዚህ ነው መጽሐፍ ሲናገር ወደኔ ጩህ እኔም እሰማለሁ። አይገርምም? ሌላ ላይሰማክ ይችላል። አይዞህ አትጸጥ አትልም። ቸርች ውስጥ ራሱ በጣም አተ ምንድነው የሚያስለቅስ እንደዚህ ሲሉ፣ ክራይስት ግን የእናንተን ጩኸት ለመስማት ጆሮቹ ክፍት ነው። ጆሮ ብቻ መከፈቱ እንዳይመስላችሁ፣ የሱ እጆች ማለት የሱ አቅርቦት ዞትር ወደ እናንተ የተዘረጋ ነው። የእናንተን ችግር መፍትሄ ማድረግ የሚችለው እርሱ የተሰቀለው ክርስቶስ ብቻ ነው። ወደ ሰው የተጮሁ ጩኸቶች ምላሽ የሌላቸው ጩኸቶች ሲሆኑ፣ ወደ ክርስቶስ የተጮሁ ምላሽ አለ። ስለዚህ ብዙ ሰው አሁን ነገር የሚቀየረው ብርክክ ብላችሁ ስትጮሁ ነው ወደ እግዚአብሔር። ወደ እኔ ጩህ እኔም እሰማለሁ፣ አንተም የማታውቀውን ታላቅና ድንቅ ነገር አሳያለሁ።